ዳግም ከፖሊስ ጣባ ተደወለለት። እዚህ ሰፈር ካለ ጫካ ውስጥ ሬሳ ተገኝቷል ተብሎ ተደውሎለታል። እሱም ለነዝናሽ ሲነግራቸው እጅግ ደንግጠው ይገኛሉ። ሐምላንም ሁሉንም ይቅርታ ጠየቀች። ዝናሽ እግር ላይም ወድቋ ዝንዬ ታስታውሻለሽ ወይ? እግሬ ላይ አንድ ቀን ትወርቂያለሽ እንዳልሽኝ ይኸው ጸጽቶኝ እግርሽ ላይ ወድቄያለሁ ብትላትም ዝናሽ ይቅርታ ልታደርግላት አልቻለችም። ኤሚም ሆዴ እየገፋ ነው፣ እንዴት ማድረግ እችላለሁ እያለች እየተጨነቀች ይገኛል። አቶ ሌኩም ይቅርታ አድርጎ ለአምላለም ብር ቸግሮሻል አካውንት ላኪልኝ ብሎ ብር ልኮላታል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ትንሽ ላስታውሳችሁ። ኤሚ ከኤርሚያስ ጋር ተገናኝቷ ኤርሚያስ አቶ ሌኩንና ዝናሽ የዳጊን አባት ገለው እንደቀበሩ ስለነገሯት እሷም በንዴት ወደ ቤት መታ ነበር። ቤትም ስትመጣ ወይዘሮ ዝናሽ ኩሽና ውስጥ ምግብ እያበሰለች በነበረችበት እሷም ምንድን ነው እየደበቃችሁኝ ያላችሁት በማለት ስትጠይቃት ምን እንደብቅሻለን ብላ ትደነግጣለች። የዳጊን አባቴ ነው ወይ የገደለው በማለትም ስትጠይቃት ምን ብላ ስትደነግጥ ለምን ትደነግጫለሽ? ምንድነው የደበቃችሁኝ ብላ ስትል እንዴት ነው አባትሽን ገዳይ ብለሽ አንቺ አምነሽ የተቀበልሽው? ይሄ ከይሲ አባትሽን ገዳይ ሲል ጭራሹ ነው አንቺ እሱን አምነሽ ትቀበያለሽ ወይ? እስካሁን ድረስ ያመጣሽብን ጣጣ አይበቃሽም ወይ? አሁን ደግሞ በዚህ መጣሽ? ምን እያደረግሽ ነው ያለሽው ልጄ ብላ ትቆጣታለች። ኤሚም በዛኑ ሰዓት እማዬ ይቅርታ አድርጊልኝ፣ እኔ እሱ እንደዛ ሲለኝ እውነት መስሎኝ ነው ብላ ስትላትም ይሄ እንዴት ይሆናል? እንዴት አንቺ አባትሽ ገዳይ ይመስልሻል ወይ በማለትም እንግዲህ ትመልስላታለች። እሷም አይ እሱ ስለነገረኝ ነው ብላ እንግዲህ ወይዘሮ ዝናሽንም ይቅርታ ትጠይቃትና ወይዘሮ ዝናሽም እሺ በቃ አንቺ ብቻ እንዳትጨናነቂ ብላ በዛ አይነት ከጨረሰችላት በኋላ አቶ ሌኩንንም እንግዲህ ትነግረዋለች። አቶ ሌኩንም ኤሚ ሁሉንም ነገር አውቃለች፣ ኤርሚያስ ሁሉንም ነገር ነግሯታል። ስለዚህ አሁን ሁሉም ነገር እንትን እያለ ነው በማለትም ብቻ ይሄንን ሰርግ በሰላም እንጨርስ እንጂ ሁሉንም ነገር እንፈታዋለን ይላታል። ብቻ እጄን ለመንግስት እሰጣለሁ እንዳትለኝ ብላ ስትለውም እሱም እንግዲህ እየተጨነቀ ብቻ ሰርጉ ምንም ነገር ሳይሆን እንዲያልቅ እፈልጋለሁ፣ ይህንን ዓለም ማየት እፈልጋለሁ ብሎ ሲላትም እሱ ምንም ነገር አይሆንም፣ ብቻ እኔ የምፈራው ወንድማማቾች እንዳይጣሉና አንድ ችግር እንዳይፈጠር ነው ብላ ትላለች ወይዘሮ ዝናሽም። እሱም እኔም እሱንና እንግዲህ የዳጊን አባትም እያሰቡና እየፈራ ይገኛል። አቶ ሌኩንም ለዳግም ያለውን ነገር እያሰበ ዳግምም ለምንድን ነው ስለ አባቴ የማታስፈልጉኝ ያለው? ከሞተም ንገሩኝና ህርሜን ላውጣ ብሎ ያለውን ሁሉ እያስታወሰም እየተጨነቀም ነበረ። ሐምላልም እንግዲህ መንገድ ላይ ቁጭ ብላ ምግብ እየለመነች እያለ ኑሃሚና ኑሃም እየሄዱ 10 ብር ይጥሉላታል። እነሱም በፍቅር ውስጥ ስለነበሩ ማን እንደሆነች አገናዝበው አላያትም ነበረ። ሐምላልም ያችን የወረወሩላትን 10 ብር አንስቷ እሷም 10 ብሯን ከወሰደች በኋላ ያሳለፈችውን ስትንቀባረርባቸው የነበረውን ሰዓታትና ጊዜን እያሰበች ነበረ። ሆኖም እንደዛም ከሆነች በኋላ ወደ ሆቴል ትመጣለች። ሆቴልም ከመጣች በኋላ
ኑሃሚ ቁጭ ብለው ነበረ። እነሱንም ቁጭ ብለው ባሉበት ኑሃሚም ለምን መጣሽ ብሎ ይጮባታል። እሷም ይቅርታ ልጠይቅ ነው ብላ ስትል ይቅርታማ ልትጠይቂ አይደለም፣ አሁን ደግሞ ምን አስበሽ ነው ወደዚህ የመጣሹ በማለት ሲጮባት ኑሃሚ አይ ተዋት እስቲ አንድ ጊዜ እናዳምጣት የምትወደኝ ከሆነ በማለትም ስትለው እሷም መንገድ ላይ አሁን 10 ብር እየሰጣችሁኝ እኔ ነኝ፣ አሁን ላይ ምንም ነገር የለኝም የምበላበትም በማለትም የሰራሁት ግፍ የእጄን ነው ያገኘሁት፣ አሁን ላይ እጅግ ጸጽቶኛል በማለትም ይቅርታ ትጠይቃለች። እሱም የሆነ ነገር አስበሽ ነው እንጂ እውነት ጸጽቶሽ አይደለም ይቅርታ ልትጠይቂ እየመጣሹ በማለትም እንግዲህ እየተናገራት ይገኛል። ኑሃሚም ጸጽቷት ሊሆን ይችላል ተዋት በማለትም ምግብም ይሰጧታል። ምግብም እንግዲህ ከሰጧት በኋላ ያንንም ምግብ ቶሎ ቶሎ እየበላች በነበረበት ሰዓት 2 ቀን ምግብ ስላልበላውኝ ነው በማለትም ተነግራቸዋለች። እና እጅግ እንዳጠፋች ከነገረችውም በኋላ እሱም ብር እንደቸገረሽ አውቃለሁ፣ አሁን አካውንትሽ ላይ ብር አስገባልሻለሁ ቀጥ ብለሽ ሂጂ ይላታል። እሷም እንግዲህ ሌላ ነገር ፈልጋለሁ ብዬ የእጅ ዋናዬን አጣውኝ፣ እንግዲህ መልካም ትዳር ይሁንላችሁ እያለቻቸውም እንግዲህ የራሷን ጥፋት በመጸጸት እየነገረቻቸው ይገኛል። ኑሃሚንም እኔ ይቅርታ አድርጌልሻለሁ ብላ ካለቻት በኋላ አንቺ እጅግ በጣም ንጹሕ ሴት ነሽ፣ እኔ ነኝ በጣም መጥፎ ስትላት አዎ እኔም የዛን ጊዜ እንደዛ መጥፎ የሆንኩብሽ ባሌን ትቀሚብኛለሽ ብዬ ፈርቼ ነበረ ብላ ትላታለች። አይ እንደዛ ነው፣ አሁንም የሆነ ነገር አስበሽ ነው የመጣሽው፣ አንቺ መቼም አትቀየሪም ብሎ ኑሃሚን ሲጮውባት ነበረ። እሷም እንግዲህ እኔ ተቀይሬያለሁ፣ ተጸጽቻለሁ፣ መበላው ነገር የለኝም፣ ሁሉ ነገር አሁን ገብቶኛል፣ የእጄን አገኘው እያለች እንግዲህ እየተጸጸተች ወደ እነ ዝናሽ ቤት ትሄዳለች። እሷም እንግዲህ ወደ እነ ዝናሽ ቤት ስትሄድ አቶ ሌኩንም በሀሳብ ውስጥ ባለበት ሰዓት ነበረ የመጣችው። አቶ ሌኩንም ደንግጦ ይነሳና አንቺ ሴትዮ ምን ልትሆኚ መጣሽ በማለት በቁጣ ኃይል ይናገራታል ማለት ነው። እሷም አይ እኔ የመጣሁት ይቅርታ ልጠይቃችሁ ነው፣ ጸጽቶኝ ነው በማለትም ስትል ውጪ ብሎ ይላታል። እሷም እንግዲህ እንደተጸጸተች እንዳጠፋች ሁሉንም ነገር ስትነግረው አቶ ሌኩንን እያወራችው እያለ ወይዘሮ ዝናሽ ትመጣለች። እሷም ስትመጣ አንቺ ሴጣን ደግሞ ምን ፈልገሽ መጣሽ ብላ ስትላት እሷም እግሯ ላይ ትወድቅና ይቅርታ አድርጊልኝ፣ አጥፍቻለሁ፣ አሁን ገብቶኛል፣ ተጸጽቻለሁ ብላ ስትላት በፍጹም የሆነ ነገር አስበሽ ነው እንጂ ተጸጽተሽ አይደለም፣ ይሄንንማ እኛ አይጠፋንም፣ ስለዚህ ዞር በይ ብላ ስትላት እኔ በጣም ጸጽቶኛል፣ ወዴትም ዞር አልለም፣ አጥፍቻለሁ በማለትም እንግዲህ በጸጸት ስትናገር አይ በፍጹም አንቺ ተጸጽተሽ አይደለም፣ የሆነ ነገር አጥፍተሽ ለማጥፋት ወይም የሆነ ነገር አቅደሽ ነው ስትል አቶ ሌኩንም በቃ ከጸጸታትና ይቅርታ ከጠየቀች ይቅርታ አድርጊላት ብሎ ይላታል። እንዴ አንተ ምን እየሆንክ ነው ያለኸው ብላ ስትለውም በቃ ወደኛ አናቅርባት እንጂ ይቅርታችንን እንስጣትና ሆኖም ወደኛ አለማቅረብ እንችላለን፣ ስለዚህ ይቅርታሽን ስጫት ብለው ይላታል። ወይዘሮ ዝናሽም አንቺን ይቅር ካላልኩሽ ለምን ሲኦል አልገባም፣ እኔ ላንቺ ይቅርታ አላደርግልሽም በማለትም እንግዲህ ወይዘሮ ዝናሽም ሀምላን እዛው በወደቀችበት ትቷት ትሄዳለች ማለት ነው። እንግዲህ አቶ ሌኩንም እኔ ምንም ማድረግ አልቻልኩም፣ እኔ የበኩሌን አድርጌልሻለሁ፣ እኔ በበኩሌ ይቅርታ አድርጌልሻለሁ ብሎ ይላታል። እሷም እሺ አንተ ንጹህ ሰው ነህ፣ አንተና ኑሃሚ በጣም ንጹህ ሰዎች ናቸው ብላ ትለዋለች። እሱም እንግዲህ ኑሃም ሲላት
በመጀመሪያ እናንተ ጋር ከመምጣቴ በፊት እሷን ይቅርታ ጠይቄ ነበረ የመጣሁት። ስለዚህ እናንተ ሁለታችሁ ንጹህ ሰዎች ናችሁ፣ እኔም በሰራው ስራ ሁሉ ተጸጽቻለሁ ብላ እንግዲህ አቶ ሌኩንም ይቅርታ ካደረገላት በኋላ አሁን ብር እንደሚቸግርሽ አውቃለሁ፣ ምንም ነገር እንደሌለሽ ታስታውቂያለሽ። ስለዚህ አካውንትሽን ላኪልኝና ብር እልክልሻለሁ ብሎ ይላታል። እሷም እንግዲህ እሺ ብላ አካውንቷን በፈገግታና በሳቅ ትሰጠዋለች ማለት ነው። እንግዲህ አቶ ሌኩ ይቅርታ አድርጎላታል። ወይዘሮ ዝናሽና ኤሚ ግን ይቅርታ መደረግ የለበትም እያሉ ነው። ወይዘሮ ዝናሽም ወደ ክፍላ ገብታ እንዴት ነው እቺ ልጅ ምንድን ነው ማደርጋት እያለች እየተናደደች እያለ ኤሚ ትመጣለች። ኤሚም እማዬ ምን ሆንሽ ነው ብላ ስትላት እቺ ወራዳ ብላ ስትል አምላልና ስትል ስሟን አትጥሪብኝ በማለትም እንግዲህ በመናደድ ዞር እንድትል ታስደርጋታለች። አንቺም የሆነ ነገር አስቧ እንጂ ይቅርታ ፈልጎ አይደለም እንዳታቀርቢያ ስትላትም እኔም አላቀርቧትም እሷ የሆነ ነገር ፈልጓ ነው እንጂ ብላ ትላታለች። እንግዲህ እሷም ይሄንን ባለቻትም ሰዓት አዎ እኔ አላቀርባትም ካሁን ወዲህ በማለትም እንግዲህ እጅግ እየተጸጸተችና ሁሉን ነገር ውስጥ ትገኛለች ማለት ነው። በዚህ አይነት ሁኔታ ውስጥ እንግዲህ ኤሚም ዝናሽን ይቅርታ እንዳታደርግላት ካረቻት በኋላ እንግዲህ ኤሚም ሳሎን ላይ ቁጭ ባለችበት እናትየዋ ጁስ ምናምን እየሰራች ስትንከባከባት ኤሚም እንግዲህ ነፍሰ ጡር ስለሆነች የምግብ መብላት ፍላጎት አልነበራትም። ምን ሆንሻል ካለበለዛ እንዳልቆነጠጠሽ እያለች እንግዲህ እየተጫወቱ እሷም ነፍሰ ጡር መሆኗን ስላላወቀች እንግዲህ ምግቦችን ስላልበላችላት ምን ሆንሽ ነው ልጄ እያለች ትገኛለች ማለት ነው። ሆኖም እንግዲህ ኑሃም ወደ ቤት መጥተው ነበረ። ቤትም ከመጡ በኋላ እንግዲህ ኤሚም ቁጭ ብላ ባለችበት እንዴት ነው ጠነከርሽ ወይ እያለቻት ምን አማራጭ አለኝ ግዴታ መጠንከር ነው ከዚህ ውስጥ እንዴት ሆኜ ነው የምወጣው እያለች እንግዲህ እያወራች ወይዘሮ ዝናሽ ከኋላ ትመጣለች። ወይዘሮ ዝናሽም እንግዲህ በመጣችበት ሰዓት ምንድን ነው እሱ የምትወጡት ነገር ምንድን ነው ብላ ስትል ያው ሰርጉን እኮ ነው ብላ ኑሃሚ ታስቀይሳለች። እንግዲህ ኤሚም በጣም እየተጨነቀች ነው። ሆዴ እየገፋ ነው ያለው፣ እንዴት ነው የምናደርገው? ምንም ነገር ሳንናገር አሁን ወዴ እንደዚህ እየገፋ ባለበት እንዴት ነው እነማዬ ጋ መሆነው ስትል ይሄ ሰርግ ይለፍና ሁሉንም ነገር እናስተካክላለን፣ ግን ይሄንን ስናስተካክል አንቺ አንድ ነገር ቃል መግባት አለብሽ ብሎ ይላታል። ምንድን ነው እሱ ብላ ስትልም ሁለተኛ ከዛ ልጅ ጋራ እንዳትገናኝ ቃል ትገቢልኛለሽ ብሎ ይላታል። እሷም ዳግም አልገናኝም፣ ያ ሁሉ በደል በድሎኝ ያ ሁሉ ነገር አርጎኝ እንዴት ከሱ ጋር እገናኛለሁ ስትል እንዴ ያ ሁሉ በደል ስትይ ከዚህ ሌላ በደል አለ እንዴ ብሎ ሲል ኑሃሚንም እንግዲህ ቶሎ ብላ ይሄ ቀላል በደል ነው ወይ? ይሄ እኮ በጣም ትልቅ በደል ነው በማለትም እንግዲህ ትመልስለታለች ማለት ነው። እሷም እንግዲህ እንደዛው እያለች ሳለም እንግዲህ ኤሚም ጭንቀቷን በጣም እየተንከባከቡ እየተረዷት ነው ያሉት። እንግዲህ ዳግምም በጣም እጅግ ተናዷል። ኑሃም መስሪያ ቤት በነበሩበት ጊዜ እንግዲህ አሁን ይሄ ነገር እንዴት ይሆናል? አሁን ወደኛ አቅርበን እንደምንም ብለን ማሳመን አለብን እያሉ እንግዲህ አበሳቸውን እያዩ ይገኛሉ ማለት ነው። ሆኖም ዳግም እንግዲህ አሁን ላይም እጅግ እየተናደደም ቢሆን እንዲቀበል እናሳምነዋለን እያለ እንግዲህ ዳግምም ውስጥ ሲመጣ እሱም ብቻ ሙዜ ልታደርገኝ እንዳትሆን እያለ እየተናደደ እንዴት በር ሳታንኳኳ ትገባለህ? አለቃ በቃ ለበሩ ይቅርታ ጠየቁ ወይስ ወጥቼ አንኳኩቼ ልግባ ወይ ይለዋል ማለት ነው። እሱም እነሱ እንደሚጋቡ ሲነግረውም አሁን ፈርምልኝ እኔ ስለዚህ መስማት አልፈልግም እያለው እንግዲህ ዳጊ እጅግ እየተናደደና ስሜታዊ እየሆነ ነው። እነሱም እጅግ እየፈሩ ነው። ሰርጉ ላይ የሆነ ነገር ይፈጠር
ይሆን ወይ እያሉ እየፈሩ ይገኛሉ። እንግዲህ ዳግምም እኔ አልወደውም፣ እኔ የወንድሜን ያህል ነው እያቀረብኩት እያለች ኑሃሚን ግን ሆኖም እጅግ ያሳዝነኛል እያለች ነው። እንግዲህ በዚህ ጋር አባቱንም አቷል። አባቱ ምን ውስጥ እንደገባ አቷል። እዚህ ጋር ደግሞ እንግዲህ የሚወዳትን ፍቅረኛውን ወንድሙ ሊያገባት ነው ማለት ነው። እንግዲህ ዳጊ እጅግ ያሳዝናል። የሚረዳውም ሰው ከጎኑ የለም። እንግዲህ እነ ዝናሽም አባቱን እስከገደሉበት ድረስ እየሸፋፈኑበት ነው። እንግዲህ በዚህም ሊክሱ ሳይሆን እነሱ የፈለጉት በንብረት በመቀመጫ ነው። እሱም የእናንተን መቀመጫ አይደለም የምፈልገው እያለም ነበረ። እንግዲህ ውድ ቤተሰቦቼ እንግዲህ ሀምላን እውነት ተጸጽቷ ነው ወይ ይቅርታ ልትጠይቅ የመጣችው ወይስ ሌላ እቅድ አውጥቷ ነው? እንግዲህ አሁን ላይ አቶ ሌኩንም ብር ሊልክላት አካውንቷን ጠይቋታል። ኑሃሚንም ብር ሊልክላት ነው ማለት ነው። እንግዲህ ሆኖም እነሱ ሳሎን ላይ ተሰብስበው ስለ ሰርጉ እየተጫወቱ ወይዘሮ ዝናሽም እናንተ እንደምትመጡ አውቄ ቆንጆ ምግብ ሰርቼላችኋለሁ ብላ ስትል እንግዲህ ኑሃሚንም ላግዝሽ ወይ ወይዘሮ ዝናሽ ብላ ስትል አይ አሁን አይደለም ወደፊት ነው አሁን እንግዳዬ ነሽ እያለቻት ሳለም እንግዲህ ኑሃሚንም ለምንድን ነው ግን ለዚህ ቤት ሰራተኛ የማይቀጠረው በማለትም ሲጠይቃት አይ አሁን እኮ ነው ቤተሰቡ የተሰበሰበው አሁን ምን ስለ ሰራተኛ የምናወራበት ነው ብላ እያለች እንግዲህ ኑሃሚንም አሁን ላይ ሽቶ ልትመጣ ነው። ስለዚህ እሷም እዚህ ከመጣች በኋላ እዚሁ ቀርታ ስራ ትፈልጋለች፣ እዚህ ትስራ ብላ ትላለች። እንግዲህ ወይዘሮ ዝናሽ ሲጠይቃት እኔ ደስተኛ ነኝ ብላ ስትልም በቃ እሷ እዚህ ቤት መስራት ትችላለች እያሉ ልክ ተስማምተው ሁሉንም ነገር እያወሩ ሳለ እንግዲህ ዳግም ይመጣል። ዳግምም እንግዲህ ሲመጣ ፊቱን ክስክስ አድርጎ ነበረ። ወይዘሮ ዝናሽ ምን ሆነ ነው ዳግም ሰላም ነህ እንዲህ ብላ ስትለው ዳግምም ከፖሊስ ጣቢያ ተደውሎልኝ ነበረ ይላል። እንግዲህ ኤሚና ዝናሽ እጅግ ይደነግጣሉ። ኑሃሚንም እጅግ ትደነግጣለች። ሁሉም እዛ ጋር የነበሩት ከደነገጡ በኋላ ምንድን ነው እሱ ሲል ከዚህ ሰፈር ጫካ ውስጥ የሞተ ሰው ተገኝቷል ብለውኛል እያለ ነው ማለት ነው። እንግዲህ ሁሉም ፊት ላይ ድንጋጤ ነበረ። ዳጊም እንግዲህ ያ ሬሳ ወጥቶ ምርመራ ተደርጎ ይነገረዋል ወይስ ያ ሬሳ የአባቱ ነው ወይስ የሌላ ሰው ይሁን? እንግዲህ ዳጊ ይሄንን እንደተናገረ ክፍሉ ተጠናቋል ማለት ነው። እንግዲህ አባቱ እዛ ሰፈር እንደተቀበረ እንግዲህ ዝናሽ ቦታውን ቀይር ያለው ብላለች። የቱ ጋር እንደቀበረችው ባናቅም ሆኖም እንግዲህ ዛሬ ላይ የሞተ ሰው ሬሳ እንደተገኘ ለዳግም ተደውሎ ከፖሊስ ጣቢያ ተነግሮታል ማለት ነው። እንግዲህ ሰርግ ነው የሚሆነው ወይስ ሰርግና ለቅሶ ነው የሚሆነው? ወይስ እና አቶ ሌኩና ወይዘሮ ዝናሽ ወደ እስር ቤት የሚገቡ ይመስላችኋል? ሰርጉስ እንዴት የሚሆን ይመስላችኋል? እንግዲህ ክምታችሁን ኮሜንት ላይ እንድታስቀምጡ እየጠየኳችሁ፣ እኔ ግን ሰርጉ የሚደገስ አይመስለኝም። እንግዲህ ሰው ገሎ ሰርግ ስለሌለ እንግዲህ እነሱ ወደ እስር ቤት ይገባሉ። ኑሃሚንና ዳጊ ደግሞ ይጋባሉ ማለት ነው። እንግዲህ እኔ የማጋባቸው እንግዲህ ሰርጉ ሁሉ ነገር ወጪው ከኔ ስለሆነ እናንተም እንዳትቀሩ ማለት ነው። እንደዛ ነው እንግዲህ አንዳንድ ስጦታዎች ይዛችሁ መምጣታችሁንም እንዳዘነጉ እና ኑሃሚንና ዳጊን እናጋባቸዋለን። እንግዲህ ኤሚንም ደግሞ ወደ ኤርሚያስ እንመልሳትና እናስታርቃታለን ማለት ነው። መቼም ልጁን ይዛ መጣላትና መፋታት ስለሌለ እነሱ ሁለቱንም እናስታርቃቸዋለን ማለት ነው። ስለዚህ በዛውም ይሄ ሁሉ ነገር ስለሚከሰት ጥሬን አክብራችሁ እንድትመጡ ስለ በአክብሮት እየጠየቅኳችሁ እንግዲህ የቤቴን አድራሻ በድምጽ ማወቅ ትችላላችሁ ማለት ነው። በዛ አይነት መሰረቱ መምጣት ትችላላችሁ።
ውድ ቤተሰቦቼ እና በዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ ቀናችሁ ያማረ የተዋበ ጌታን እያመሰገናችሁ ድካማችሁን እየረሳችሁ ብርታታችሁን እያስታወሳችሁ ጠንካራ ሆናችሁ እንድትኖሩ እግዚአብሔር አምላክ ይርዳችሁ። ደግሞም በጣም ጠንካራ ናችሁ፣ በበለጠ እንድትጠነክሩ ነው እና ውድ ቤተሰቦቼ እንግዲህ ይሄንን ይመስላል የዛሬው ቪዲዮ ነው ወይስ ድራማ ነው የሚባለው? እንግዲህ እንደዛ ነው። አንዳንድ ጊዜ እስቲ ፈታ ዘና እንበል ብዬ እኮ ነው። ሆ ጋሽ አለማየሁ ደመቁና ደመቁ የሉም እኛ ሰፈርና ከሄዱ ወደ ገበያ ቆይተዋል እና ሲመጡ ደግሞ እንመለሳለን ማለት ነው። እንግዲህ እነደመቁ እስኪመጡ እንግዲህ አቶ ሌኩንም እስር ቤት እስኪገባ ድረስ መልካም ቆይታ ይሁንልን በድጋሚ